ይህ ራዲዮ አፉራ ብያ የአማርኛ ዝግጅት ነው። ራዲዮ አፉራ ብያ በሳምንት አንድ ቀን በአፋን ኦሮሞና በአማርኛ ቋንቋዎች ተዘጋጅቶ የሚቀርብላችሁ የራዲዮ ቅንብር ነው። ራዲዮ አፉራ ብያ በኢንተርኔት ድህረ ገጽ በሰይፈነበልባል.com ተዘጋጅቶ የሚሰራጭ ራዲዮ ነው። ራዲዮ አፉራ ብያ በአፍሪካ ቀንድና በኦሮሚያ የኢኮኖሚ የፖለቲካና የማህበራዊ እንቅስቃሴዎች ላይ የሚያተኩር የራዲዮ ስርጭት ነው። ጤናይስጥልኝ ቀጥሎ ዜና እናሰማለን። የአኝዋክ ሸማቂ ኃይሎች በወያኔ ሰራዊት ላይ ጥቃት ሰነዘሩ። በብዙ ሺህ የሚቆጠሩ የአኝዋክ ህዝብ አባላት የሱዳንን የስደተኞች ካምፕ እያጣበቡ ነው። የዲሞክራሲ ስርዓት ባልሰፈነበት ሀገር ነፃ ምርጫ ማካሄድ እንደማይቻል ቦሌንጮ ለታ ገለጡ። የኦሮሞ ህዝብ የአፍሪካ ቀንድ ነባር ህዝብ መሆኑ ተገለጠ። ዜናው በዝርዝር ጸረ ወያኔ በመሆን በሚታወቁት የአኝዋክ ሸማቂዎችና በኢህአዴግ ወታደሮች መካከል ጋምቤላ ውስጥ ውጊያ መካሄዱ ተዘገበ። ከቅርብ ሳምንታት ወዲህ እጅግ በተጠናከረ መልኩ የቀጠለው የአኝዋክ ሸማቂዎች ወታደራዊ ጥቃት የወያኔን ኃይሎች መያዣ መጨበጫ በማሳጣት እያራወጡ መሆኑ ተዘግቧል። የሸማቂዎቹ ጥቃትና የአካባቢው አለመረጋጋት አሳሳቢ ደረጃ ላይ መድረሱን የሚያመለክቱ ወገኖች በተለይም ከጋምቤላ ተነጥቆ ለውጭ ከበርቴዎች ከተሸጠው ሜካናይዝድ እርሻ ሰራተኞች የሆኑ ግለሰቦች ከተገደሉ ወዲህ ጋምቤላ በውጥረት ውስጥ መሆኑ ታውቋል። የአኝዋክ ሸማቂዎች በወያኔ ጦር ላይ ባደረሱት ጥቃት ሳቢያ እጅግ መደናገጣቸው የሚነገርላቸው የኢህአዴግ ወታደሮች ለሌላ ዙር የዘር ማጥፋት ወንጀል ራሳቸውን እያዘጋጁ ሲሆን ጋምቤላም የወታደራዊ እንቅስቃሴ ትዕይንት መድረክ ሆና ከርማለች። ይህ በእንዲህ እንዳለ የኢትዮጵያ መንግስት ወታደራዊ ጥቃት በመሸሽ በብዙ ሺህ የሚቆጠሩ የአኝዋክ ብሔር ህዝቦች ድንበር ተሻግሮ ሱዳን መግባታቸው ተገልጧል። የተባበሩት መንግስታት እርዳታ አስተባባሪ ኮሚቴን ጠቅሶ የወጣው ይህ ዘገባ እንደሚያመለክተው እንደ ከዚህ በፊቱ ሁሉ አሁንም የኢህአዴግ ወታደሮች የጅምላ ጭፍጨፋውን በጀመሩበት ወቅት መሆኑም ታውቋል። እንደ አንዳንድ ዘጋቢዎች መግለጫ የመንግስት ተቃዋሚ ከሆነው የአኝዋክ ሸማቂ ጋር ባለፉት ሳምንታት ውጊያ መካሄዳቸው ይመለከታሉ። የኢትዮጵያ መንግስት ከሱዳን ወደ ኢትዮጵያ ድንበር እየተሻገሩ ጥቃት የሚፈጽሙ ኃይሎች መኖራቸውን ቢያምንም ውጊያው የተካሄደው ግን ሜይ 6 ቀን አቦቦና ጆር በተሰኙ አካባቢዎች ከኢህአዴግ ሰራዊት ጋር ውጊያ ያካሄዱት እነዚሁ የአኝዋክ ሸማቂዎች እንደሆኑ የአይን ምስክሮች ይናገራሉ። በወያኔ መራሹ መንግስት ወታደሮች በሰላማዊ ዜጎች ላይ የሚፈጸሙን የጅምላ ጭፍጨፋ ሸሽተው ወደ ሱዳን የገቡትን የስደተኞች ሁኔታ የተመለከተው የደቡብ ሱዳን የእርዳታና መልሶ ማቋቋሚያ ድርጅት በጆንግሌ ስቴት ፖቻላ ካውንቲ የሚገኘውን የአላሪ ካምፕ በገፍ የገቡ የሱዳን የአኝዋክ ስደተኞችን መጎብኘቱን ያመለክታል። ከስደተኞቹ ቁጥር መብዛት የተነሳ መጠለያ፣ ምግብና የመገልገያ ቁሳቁሶች በአጣዳፊ እንዲላኩለትም ጠይቋል። የተባበሩት መንግስታትን የስደተኞች ከፍተኛ ኮሚሽን 2000 የአኝዋክ ስደተኞች በዚሁ ጊዜ ወደ ስፍራው የሸሹት በዚሁ ባለፈው ሳምንት እንደሆነ አምነዋል። በአጠቃላይ የአኝዋክ ህዝብ ቁጥር ከ60 ሺህ የማይበልጥ ሲሆን ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶች በአኝዋክ ህዝብ ላይ ያነጣጠረውን የኢትዮጵያን ወታደሮች ስልታዊ ጭፍጨፋ በመግለጽ ይከሳሉ። የሂውማን ራይትስ ዋች በ2005 ሪፖርቱ በአኝዋክ ላይ ያነጣጠረው የሰብአዊ መብት ረገጣና በሰው ልጆች የሚፈጸመው የዘር ፍጅት ነው በማለት የዚህን የወያኔ መንግስት
ወታደሮች በአናሳዎቹ የአኟዋክ ጎሳዎች ላይ የፈጸሙትን ጭፍጨፋ በማጋለጥ ይከሳል። በ2003 ከ400 በላይ የአኟዋክ ጎሳ አባላት ላይ የተፈጸመው የዘር ፍጅት በወቅቱ በአንድ ጎሳ ላይ የተፈጸመ የወያኔው የጭካኔ ተግባር መሆኑን በመግለጽ የወያኔ ወታደሮችን በኃላፊነት የጠቀሰው ዘገባ የኢትዮጵያ መንግስት ለዚህ ድርጊት ተጠያቂ መሆኑን በመግለጽ ከመክሰሱም በላይ ወያኔ ከዓለም አቀፉ ማህበረሰብ ውግዘት ደርሶባታል። የኦሮሞ ህዝብ የነጻነት ትግል ከወቅቱ የዓለም ሁኔታ ጋር ራሱን በማስማማት የትግል ስልቱን መቀየር እንዳለበት የቀድሞ የኦነግ ምክትል ዋና ጸሐፊ የሆኑት ኦቦ ሌንጮ ለታ ገለጡ። ወታደራዊና የደህንነት ተቋማት፣ የፍትህና የፍርድ ተቋማት ሁሉም ከኢትዮጵያ ውስጥ አናሳ በሆነ አንድ ብሔር በሚታዘዝበት ሀገር ውስጥ ነጻ ምርጫ ማካሄድ እንደማይቻል የገለጡት ኦቦ ሌንጮ ከወያኔ ጋር ተስማምቶ በሀገር ውስጥ እንቅስቃሴ ለመሳተፍ ለአንዴም እንኳን አስቦት እንደማያውቁ አስምረውበታል። ዲሞክራሲያዊ ስርዓትና የዲሞክራሲው ተቋማት በሌሉበት ሁኔታና ሀገር ውስጥ ምርጫ ማካሄድ አይቻልም ያሉት ኦቦ ሌንጮ ከየአካባቢው የሚደመጠውና አልፎ አልፎ የሚሰማውን ወሬ ውድቅ ለማድረግ ፍላጎታቸው ሁሌም ሰላምና ዲሞክራሲ በአፍሪካ ቀንድ በሚሰፍንበት የትግል ስትራቴጂ ላይ ማተኮሩን፣ ይህም ለኦሮሚያ ዘላቂ ሰላም ወሳኝ መሆኑን አስምረውበታል። በቅኝ ተገዢዎች፣ በቀድሞ የኢምፓየሪቷ መስራቾች፣ በዛሬዎቹ ገዢዎች መካከል ያለውን የሀሳብና የፖለቲካ ልዩነት ሊያቀራርብ የሚችል ቀመል ዛሬ የለም። ግን ያንን አልፎ የሚያስብና መፍትሄ የሚያገኝ አካል መኖር አለበት ያሉት ኦቦ ሌንጮ ይህ አዲስና ለሁሉም ህዝቦች ጥያቄ ምላሽ ያዘለ የመፍትሄ ሀሳብ መገኘት አለበት፣ ይገኛል ብዬ አምናለሁ ሲሉ ያረጋግጣሉ። ሁላችንም የምናወራው ያንኑ የተለመደ አይነት መንገድ ነው። አማሮቹ እንደ ቀድሞ ወያኔዎቹ የሰለቸውን የእኛ ብቻ ነን ሀሳብ፣ ቅኝ ተገዢዎች ህዝቦች ደግሞ የመብት ትግሉን ቀጥሏል። ይህ ማለት አማሮቹ የ3000 ዘመኑን ታሪክና የአክሱምን ስልጣኔ ለዛሬው ትውልድ ደጋግሞ በማውራት ያሰለቻሉ። ትግሬዎች ሰላምና ዲሞክራሲን አሰፈንን ይሉናል። የእነርሱ አለመኖር የሀገሪቷ መንኮታኮት እንደሆነም ለማስፈራራት ይሞክራሉ። ኦሮሞ ደግሞ የዛሬ 40 ዓመት የቀረጸውን ፕሮግራሙን ይዞ ያንኑ ደጋግሞ ማውራት ባህል ሆኖ የታጋይነት መታወቂያ ጭምር ሆኖ እያገለገለ መሆኑ በአጠቃላይ የሀገሪቷ የፖለቲካ ሁኔታ አጣብቂኝ ውስጥ መግባቱን ያመለክታል በማለት ከቀደሙትና ከዛሬዎቹ ገዢዎቻችን ይልቅ ገንቢና መሰረት የሚሆን ሀሳብ ይዞ መቅረብ የነበረበትና ያለበት ኦሮሞ ነው በማለትም ይገልጣሉ። ከገዢዎቻችን ይልቅ ፊታችንን ወደ እርስ በራሳችን አዙረናል ያሉት ኦቦ ሌንጮ ይህ መቀየር አለበትም ይላሉ። የቀድሞ የኦነግ ምክትል ዋና ጸሐፊ የሆኑት አቶ ሌንጮ ለታ የፖለቲካው ስልጣን በአንድ አናሳ ጎሳ በተያዘበትና የዲሞክራሲ ስርዓት ባልሰፈነበት የኢትዮጵያ ኢምፓየር ውስጥ በሰላማዊ መንገድ ትግል ማካሄድ የማይቻል መሆኑን የገለጡት ከራዲዮ አፉራ ብያ ጋር ባደረጉት ቃለ ምልልስ ወቅት በሰጡት ምላሽ የኦሮሞ ህዝብ የሀገር ነጻነቱን ከማግኘቱ በፊት የፖለቲካ ነጻነቱን መጨበጥ አለበት ሲሉም አመልክቷል። እነዚህ ሁለት ጉዳዮች ማለትም የኦሮሞ ህዝብ የዲሞክራሲያዊ መብቶቹን ከተቀዳጀ በኋላ የሚፈልገው መምረጥ፣ የማይፈልገው መሻር መቻልና ቢፈልግ በኢትዮጵያ ውስጥ ካልፈለገ ደግሞ የራሱን ነጻ መንግስት የመመስረት መብቱ መከበር አለበት በማለትም አስረግጠዋል። የኦሮሞ ህዝብ ከጎረቤቶቹ ጋር የሰላም ስምምነት ላይ መድረስ አለበት ያሉት ኦቦ ሌንጮ ይህ የሚሆነው ደግሞ የዲሞክራሲ ስርዓት በአካባቢው ሲሰፍን እንደሆነ በማመልከት ይህ ደግሞ ለኦሮሞ ህዝብ ለራሱም ቢሆን ለሰላሙ ለዘላቂው ሰላም ወሳኝ መሆኑን አስምረውበታል። ይህ በብዙዎች ዘንድ እንደ ወንጀል የሚቆጠር ጉዳይ ለኦሮሞ ህዝብ ሰላም ወሳኝ መሆኑ ሲሆን የሚያስከትለው ጉዳት ግን አይታየኝም ሲሉ ያሰምሩበታል። ጎረቤቶቻችንን ብቻ ሳይሆን ቢቻል በአፍሪካ በመላ የዲሞክራሲ ስርዓት ማስፈን ለኦሮሞም ይሁን ለመላው የሰው ዘር ከጥቅሙ ይልቅ ጉዳቱ አይታየኝም ይላሉ።
ኦነግ ገና ሲመሰረት የኦሮሞ ህዝብ ነጻነትና የኢትዮጵያን ዲሞክራሲያዊ የማድረጉ ሀሳብ ተነስቶ እንደነበርና ከተቃዋሚዎቹ አንዱ እንደነበሩ የገለጹት ኦቦ ሌንጮ በወቅቱ በነበረው የፖለቲካ አስተሳሰብ ብንጓዝ የኦሮሞ ህዝብ ማንነት በኢትዮጵያ ጥራ ስር ተደብቆ ተቀብሮ እንደሚቀር በማሰብ መሆኑንም ያሰምሩበታል። ከ40 ዓመት ወዲህ ብዙ ለውጦች የተደረጉ ሲሆን ዛሬ የኦሮሞ ማንነት ከኢትዮጵያ ጥላ ስር ወጥቶ በይፋ የታወቀ በመሆኑ የዲሞክራሲ ስርዓት ለኛ ብቻ ሳይሆን ለሁሉም እውን መሆን መቻሉ ጠቃሚ ነው በማለት የዛሬ 40 ዓመት በነበረው አስተሳሰብ መጓዝ ፋይዳ የለውም ሲሉ ውድቅ ያደርጋሉ። የአፍሪካ ቀንድ ችግር የተወሳሰበ ነው የሚሉት ኦቦ ሌንጮ በዚህ የአፍሪካ ቀንድ ደግሞ ማዕከሉ ኢትዮጵያ ነች። ላለፉት 50 እና 60 ዓመታት አካባቢው በጦርነት ሲታመስ መኖሩ ኦሮሚያ ደግሞ በአቀማመጧ የዚያ ማዕከል መሆኗ ኢትዮጵያ ለብዙዎቹ ሀገሮች አጎራባች እንደሆነች ሁሉ ኦሮሚያም ለአብዛኛው የኢትዮጵያ ህዝቦች አጎራባች ናት በማለት ለዚህ መፍትሄ ስናፈላልግ ለችግሮች ሁሉ መፍትሄ ሊሆን በሚችል መልኩ እናስቀምጥ ከተባለ የኦሮሞ ጉዳይ ከምስራቅ አፍሪካ ሀገሮች ጥቅም ጋር የተያያዘ በመሆኑ የኦሮሞ እንቅስቃሴ ወይም የሚያሳስብ ወይም ደግሞ ተስፋ የሚሰጥ ሆኖ ይደመጣል ሲሉ ያሰምሩበታል። አያይዘውም የኦሮሞ ጉዳይ ሌሎችን የሚያሳስብ ሆኖ ከታየ የሌሎችም ጉዳይ ኦሮሞን የሚመለከት መሆን አለበት ሲሉ የገለጹት ኦቦ ሌንጮ ቢያንስ ዲሞክራሲን ለራሳችን እንደምንፈልግ ሁሉ ለሌሎችም መመኘት አለብን ሲሉ ይገልጣሉ። ከጠላቱ ጋር መናገር የማይፈልገው መብት የገፈፈ ሲሆን መብቱን የተገፈፈው ወገን ግን ለመብት እየተፋለመም ቢሆን ጠላቱን ሊታናግረኝ ይገባል ብሎ ማስገደድ መቻል አለበት ያሉት ኦቦ ሌንጮ ስለ ሰላም እየተደራደርን እንዋጋለን፣ እየተዋጋንም እንደራደራለን በማለት አምናለሁ ሲሉ ያስረግጣሉ። ከዚያ ውጪ በስብሰባም ይሁን በግል የሰላም መንገድ ብቻ ያዋጣል የሚል ሐሳብ አንስቼ አላውቅም። በሌላ በኩል በኢትዮጵያ ውስጥም የዲሞክራሲ ስርዓት ለማስፈን የሚያስችል ወይም በዲሞክራሲ መንገድ ለመታገል ኢትዮጵያ ውስጥ ምቹ ሁኔታ የለም። የዲሞክራሲያዊ መሰረትም አልተጣለም። ሀገር ማለት ምን እንደሆነ ገና ከስምምነት አልደረስንም። አማሮቹ ኢትዮጵያ አንድ ሀገር፣ አንድ ህዝብ እና አንድ ቋንቋ ላይ የተመሰረተ ነው ይላሉ። አንድ ታሪክ አማርኛ ተናጋሪ የሆነ አንድ ሀገር ያመለክታሉ። ለነዚህ ወገኖች ኤርትራ ዛሬም የግዛታቸው አካል ነች። ትግሬዎቹ በህዝቦች የዲሞክራሲ አንድነት ላይ የተቋቋመችውን ኢትዮጵያ የመሰረት ነው እኛ ስለሆንን እኛ ከሌለን ይህች ሀገር የለችም ይሉናል። እንደ ኦሮሞ፣ ኦጋዴንና የመሳሰሉት ደግሞ ኢትዮጵያ ዛሬም የኤምፓየር ግዛትና በቅኝት የያዝን ስለሆነ ከዚያ ተላቀን የየራሳችንን ነጻ ሀገር መመስረት አለብን ሲሉ ይጠይቃሉ። እነዚህ ሁሉ ፍልሚያዎች እስካሉ ድረስ በኢትዮጵያ ውስጥ ምርጫ ሊካሄድ አይችልም። ሌላኛው የሀገሪቱ የመከላከያ ኃይል በአንድ አናሳ ጎሳ የሚታዘዝ እስከሆነ የጸጥታው ተቋማት በአንድ አናሳ ጎሳ እየታዘዘ ፍርድ ቤቶችና የፍትህ ተቋማት በአንድ አናሳ ህዝብ ባለስልጣናት እየታዘዘ እያለ ምርጫ ላይ እሳተፋለሁ በማለት ማሰብ ራስን ማታለል ነው ያሉት ኦቦ ሌንጮ እኔ ላንዴም ቢሆን በዚያ መንገድ አስቤ አላውቅም ሲሉ ያሰምሩበታል። የኦሮሞ ህዝብ መሰረት የሆነው የኩሽ ነገድ በዛሬቷ ኢትዮጵያ ከ7000 ዓመት በላይ ይኖር እንደነበር ጥናቶች ማረጋገጣቸውን ተገለጠ። የዛሬ 8000 ዓመት አካባቢ በዛሬቷ የአፍሪካ ቀንድ ይልቁንም ደግሞ አሁን ኢትዮጵያ ተብላ በምትጠራው ሀገር የኩሽ ቋንቋ ተናጋሪ የሆኑ ህዝቦች መኖሪያ መሆኗ የተደረጉ ጥናቶችን ዋቢ በማጣቀስ ይመሰክራሉ። በዩናይትድ ስቴትስ ኦፍ አሜሪካ በአትላንታ ዩኒቨርሲቲ የታሪክ ተመራማሪ የሆኑት ፕሮፌሰር መሐመድ ሐሰን
ከራዲዮ አፉረ ብያ ጋር ባደረጉት ቃለ ምልልስ ወቅት ነበር የታሪክ ጥናትና ምርምር ዋቢ በማድረግ የገለጡት። እነዚህ በአፍሪካ ቀንድና በዛሬቷ ኢትዮጵያ የሚኖሩ የኩሽ ነገድ ህዝቦች የግብርና ስራን የጀመሩ ከ37 አይነት በላይ የእህል ዘሮችን ለሰው ልጆች ያስተዋወቁ ህዝቦች መሆናቸውንም ያሰምሩበታል። ለምሳሌ ገብስ፣ ዳጉሳ እና የመሳሰሉትን ዘርተው በማብቀል እርሻን መጀመራቸው ብቻ ሳይሆን በእርሻና የእህል ዘር ላይ ጥናት ያካሄዱ ምሁራን ጭምር የሚመሰክሩት ነው። የኦሮሞ ህዝብ ደግሞ ከኩሽ ነገድ ህዝቦች ታላቅ ህዝብ ነው። ታላቅ ታሪክ ያለውም ህዝብ ነው። ፕሮፌሰር መሐመድ ሐሰን ይህን የተናገሩት ራዲዮ አፉረ ብያ የኦሮሞ ህዝብ ታሪክ ከየት ይጀምራል ብሎ ላቀረበላቸው ጥያቄ ምላሽ ሲሰጡ ነው። የኦሮሞ ታሪክ እንደ ሌሎቹ ፕሮፓጋንዳ ላይ የተመሰረተ ታሪክ መሆን የለበትም። የኦሮሞ ታሪክ በጥናትና በምርምር ላይ የተመሰረተ በሳይንሳዊ መልኩ አሳማኝ ሆኖ የሚቀርብ ነው ሲሉም ያስረግጣሉ። በማያያዥም ከኩሽ ነገድ ትልቅ ህዝብ መሆኑ ብቻ ሳይሆን የኩሽ ነገድ ታሪክ የኦሮሞ ህዝብ ታሪክ ነው፣ የኦሮሞም ህዝብ ታሪክ የኩሽ ህዝብ ታሪክ ነው ሲሉም ይገልጣሉ። የሀበሻ ታሪክ ጸሐፊዎች የኛ ታሪክ ከዛሬ 3000 ዓመት ይጀምራል በማለት የንግስተ ሳባንና የንጉስ ሰለሞንን ግንኙነት የታሪኩ መጀመሪያ ያደርጉታል። ሆኖም ግን ንጉስ ሰሎሞን የኖረው ከ3000 ዓመት የዛሬ 3000 ዓመት ገደማ ሲሆን በአክሱም መንግስት የተመሰረተው ግን በአንደኛው ምዕተ ዓመት ነው። ይህ እንግዲህ የ1000 ዓመታት ልዩነት የሚያሳይ ታሪክ ወቅት ነው። በተለይም ደግሞ ራዲዮ አፉረ ብያ ሁለት የሀበሻ ምሁራን የኛ ታሪክ እንዲያውም የ3000 ዓመት ሳይሆን የ3 ሚሊዮን ነው በማለት ታሪካቸውን ከሉሲ አጽም ጋር ለማስተካከል የሚያደርጉትን ሩጫ በተመለከተ ላቀረበላቸው ጥያቄ ሲመልሱ ታሪክን ለሚያውቅ ይህ ምኑም ከእውነት ጋር የማይመሳሰል ሙልጭ ያለ መንገዱን የሳተ ወሬ መሆኑን ገልጠው እንዲያው ትንሽ ኩራት ለመጨመር ለዚያውም ይህ የሚያኮራ ከሆነ ማለቴ ነው የፕሮፓጋንዳ ወሬ ነው ሲሉት አባባሉን ፉርሽ ያረጉታል። እውነትነት የለውም እንጂ እውነት ቢሆን እንኳን የ3000 ዘመን ታሪክ አለኝ ተብሎ አንዴም በታሪኳ ሰላም ያልሰፈነባት መሆኗ እየታወቀ እንዲያው ህዝቡን ለማኩራት የሚነዛ ፕሮፓጋንዳ ካልሆነ በቀር ከሀቅ ያለውን ርቀት ያመለክታሉ። የ3000 ዘመን ታሪክ አለኝ የተባለ አንድም ሰላም ያልሰፈነባት፣ በዓለም በረሃብ ሚሊዮኖች የሚያልቁባት፣ በበሽታ የሰው ልጅ እንደ ቅጠል በሚረግፍባት ሀገርና ድህነት ልዩ መታወቂያ ለሆናት ሀገር ይህን ቁጥር አብዝቶ መናገሩ የሚያኮራ ሳይሆን የሚያሳፍር ነው ሲሉም ያሰምራሉ። ከዚያ ይልቅ የዛሬ 50 ወይም 60 ዓመት ገደማ መንግስት ሆኖ የተመሰረቱ ሀገሮች ህዝቦች በልተው አድረው በሰላም ውለው በሰላም ይገባሉ፣ ደህንነታቸው የሚጠበቅበትን ሀገርና ህዝብ ለመመስረት ችለዋል በማለት የተጀመረውን አሳፋሪ በታሪክ ስም እየተነዛ ያለውን ፕሮፓጋንዳ ያጥላላሉ። በሳይንስና የቴክኖሎጂ እድገቷ ኋላ ቀርታ ጭራ የሆነችን ሀገር በአንዴ ከ3000 ዘመን አንስቶ የ3 ሚሊዮን ዓመት ታሪክ አለ መባሉ እጅግ አሳፋሪነቱን ያሰምሩበታል። የ3000 ዘመን ታሪኩን ከሀቅ መራቅ ካነሳን ዘንዳ በመጀመሪያው ምዕተ ዓመት የተመሰረተው የአክሱም መንግስት ሳይቋረጥ እዚህ ካለንበት ዘመን ደረሰ የሚለውም እጅግ ከሀቅ የራቀ ነው ሲሉ ያሰምሩበታል። ሌላ ምንም የሚያኮራ ነገር ባለመኖሩ የሚገርመው የዘመናትን ቁጥር እየጨማመሩ ታሪክ መሰል ፕሮፓጋንዳ መንዛት ነው በማለት ውቅጭ ያደርጉታል። በዓለማችን ታሪክ ከ7000 ዓመት በፊት ወይም ከ7000 ዓመት በላይ የመንግስትነት ተመስርቶ የሚታወቅ የመንግስትነት ታሪክ የለም። በዓለም ከተመሰረተ ረጅም ዕድሜ
አለው የሚባለው በግብጾች የተመሰረተው ሲሆን እርሱም ያለው ዕድሜ 6000 ዓመት ብቻ ነው። ይህ የ3 ሚሊዮን ዓመት ታሪክ አለን የሚባለው ግን እጅግ አሳፋሪ ነው ሲሉ ይገልጻሉ። ይህን መረን የወጣ ፕሮፓጋንዳ ሲነዙ ሰው እናነሳሳለን፣ እናስደስታለን እየተባለ የሚነፋው ይህ ፕሮፓጋንዳ ከልክ ማለፍ ብቻም ሳይሆን አሳፋሪ ጭምር ነው ሲሉ ያሰምሩበታል። መለስ አርጎጋሜ በምኒልክ ነፍስ በሚል ርዕስ ጌታቸው ኃይሌ የተባሉ ጸሐፊ ባዘጋጁት ጽሑፍ ያለ ሀፍረት የኦሮሞን ሕዝብ ታሪክ በመሰላቸው አዛብተውና አጣመው አቅርበዋል። ለዚሁም ፕሮፌሰር መሐመድ ሐሰን የሰጡት ምላሽ ሳምንት ይዘን እንቀርባለን። እስከዚያው በቸር ክረሙ።